ሰላም እንዴት ናችሁ? በክፍል 9 የመረጃ ፕሮግራም እንገኛለን። እስከ መጨረሻው ተከታተሉኝ። እስከ መጨረሻው ዛሬም ነግራችሁ የሀገራችንን የሪል ስቴት ገበያ ከሌሎች ከውጭ ገበያዎች ጋር ያለውን ንጽጽር ለማስረዳት እሞክራለሁ። በሀገራችን ውስጥ ማለትም በአዲስ አበባ እንደ ዋነኝነት እናንሳ። በአዲስ አበባ የሪል ስቴት ገበያ የካሬ ሜትር ዋጋ በአንጻራዊ ዝቅተኛ ምለው ከ60 ሺህ ብር በካሬ በአንድ ካሬ 60 ሺህ ብር ዋጋ ጀምሮ ትልቁን ምለው እስከ 250 ሺህ ብር አካባቢ ይገመታል። ያ ባለው ፊኒሺንግ ሁኔታ፣ ባለበት ሎኬሽን፣ በቤቱ ጥራት፣ በብራንዱ ሁኔታ ወይ ደግሞ የካምፓኒው ጋር በተገናኘ የተለያዩ ምክንያቶች እንሰጠዋለን። ብቻ ግን ከ60 ሺህ ብር በካሬ ሜትር እስከ 250 ሺህ ብር በካሬ ሜትር አለ። ሁሉም ግን አዲስ አበባ ውስጥ ነው። እንዳትረሱ፣ ሁሉም አዲስ አበባ ውስጥ ነው። በሌላው ዓለም ላይ ምን ይመስላል የሚለውን ለማየት 5 ከተሞች ብቻ ልንገራችሁ። የ5 ከተሞችን የፕሮፐርቲ ቫሊዩ ማለት ነው ወይ ደግሞ የካሬ ሜትር ዋጋ። በአምስተኛነት ወደ ፈረንሳይ ወስዳችኋለሁ። ፈረንሳይ ምን ይባላል መስላችሁ? ሴንት ጂን ካፕቴን ፋሬስ የሚባል አንድ የወደብ ከተማ ነው። ሴንት ጂን ካፕቴን ፋሬስ እንደዚህ ይቀር የእሱ ከተማ የሪል ስቴት ገበያ ነው። የእሱ ዋጋ ስንት መሰላችሁ? በካሬ ሜትር ጽፌዋለሁ። ወደ 21200 ዶላር 21200 ዶላር በካሬ ሜትር ስንት ማለት ነው? ወደኛ ስንመነዝረው ወደ 2.7 ሚሊዮን ብር 2.7 ሚሊዮን ብር በካሬ ውድ የሚባለው የፈረንሳይ አካባቢ ያለ ሪል ስቴት ገበያ በአንድ ካሬ ማለት ነው። ወደ ሁለተኛ ነገር እንሄደው፣ እሱም አውሮፓ ሀገር ነው። ለንደን ዩኬ እናገኘዋለን። ሞር ወደ ይሄ ለንደን ስላ ወደ ሂስቶሪካል ሪች ነች አይደል? ታሪካዊም የድሮ ቀደምት ከተማ የምትባል ነች። ብዙ ነገሮች ተቀያሪ ሆኖ አይደለም፣ ግን ከጊዜ ወደ ጊዜ ቫሊዩ ከፍ እያለ የሚሄድ ቦታ ሆኖ ይገኛል። ሞር ስቴብል ናቸው፣ ኢኮኖሚካሊ ስቴብል ናቸው። ስቴብል ስላቸው የተረጋጋ ኢኮኖሚ ያላቸው ናቸው። ግን እዛ በተረጋጋ ኢኮኖሚ ለመኖር ግን ዋጋው ከፍ ያለ የሆነ መጣ ሪል ስቴት ገበያው ማለት ነው። በዛ መሰረት ዩኬ ወይም ለንደን ውስጥ የምናገኘው ገበያ በካሬ እስከ 24000 ዶላር ወደ 24000 ዶላር ወይም ወደኛ ስንመጣ ወደ 3 ሚሊዮን ብር በካሬ ሜትር ሆኖ እናገኘዋለን። 3 ሚሊዮን ብር በካሬ ሜትር። ወደ ሶስተኛው ስንሄድ ሆንግ ኮንግ ምስራቅ ሄዳችሁ ማለት ነው፣ ወደ ቻይና። ሆንግ ኮንግ ስንሄድ ሆንግ ኮንግ ችግሯ በጣም ከፍተኛ ህዝብ የሚኖርባት ከተማ ስለሆነች ነው። በጣም ከፍተኛ ህዝብ ይኖራል። በጣም ኮንዴንስድ የሆነ ኢንቫይሮንመንት ነው። ስለዚህ ሀይ ፖፑሌሽን አለ፣ ትልቅ ኢኮኖሚ እንቅስቃሴ አለ። ስለዚህ ሊሚትድ ስፔስ አለ ማለት ነው። የቦታ ማነስ አለ። በዛ ምክንያት ኢኮኖሚ ከፍተኛው ነው፣ ቦታ ደግሞ ጥበት አለ። ስለዚህ እዛች ቦታ ላይ ለማግኘት ሬር ይሆናል ማለት ነው፣ ደግሞ ውድ ይሆናል። ስለዚህ በዛ መሰረት የሆንግ ኮንግ ገበያ ላይ 26500 ዶላር በካሬ ሜትር የሪል ስቴት ገበያ ሆኖ እናገኛለን። ለአንድ ካሬ 26300 ወይም ወደኛ ስመጣው 3.4 ሚሊዮን ብር 3.4 ሚሊዮን ብር ይሆናል ማለት ነው። ሁለተኛ ላይ የምናገኛት ኒውዮርክ ነው። ኒውዮርክ ላይ ያው ሞር ወደ ሴንትራል ፓርኪንግ ባሉት አካባቢዎች ለመዝናኛነት ለቱሪስትም ለዚህም ይመረጣል። ሶ የሴንትራል ፓርክ ገበያ በካሬ ሜትር ማለት ነው ወደ 27500 ዶላር ይሆናል። 27500 ወደኛ ስንወስደው ቅድም 3.4 ብያችሁ ነበር። አሁን 3.6 አካባቢ ይደርሳል። 3.6 ሚሊዮን ብር በካሬ ሜትር ሆኖ እናገኘዋለን። ሶ ይሄን ሁሉ ካልኳችሁ በኋላ ወደ አንደኛ እንመጣው። ባለፈው ከሰራላችሁ ቪዲዮ ጋር ይመሳሰላል። ሞናኮ ነች። ሞናኮ አውሮፓዊት በጣም ትንሽ ሀገር ነች። ወደ 38000 ነዋሪ ብቻ አለባት። ከነዛ ውስጥ ከ30% በላይ የሚሆነው ቢሊዮነር ነው ያልኳቸው። የቢሊዮነሮች ሀገር ነች። 38000 ምናምን ህዝብ ነው ያላት። በዓለማችን ሁለተኛዋ ትንሿ ሀገር ማለት ነው፣ ወይም ትንሿ ከተማ ማለት ነው። እና እነዚህ ውስን ሰዎች ቢሊዮነሮች ብቻ ሰፍረውባት የሚኖርባት ሀገር ነች። እሷም ደሴት እንደ ማለት የሜዲትራኒያን ድንበር አድርጋ የተቀመጠች ከተማ ነች። በጣም አሪፍ ቪው ያላቸው ባለፈው ብያቸዋለሁ፣ ሜዲትራኒያን ቪው ያደርጉ ትልልቅ ሪል ስቴቶች ከፍተኛ ገበያ ያላቸው እነሱም ወደ 38000 ዶላር በካሬ ሜትር ያስከፍላሉ ማለት ነው። 38000 ዶላር በካሬ ሜትር ማለት ወደኛ ስንመጣው ኦልሞስት 5 ሚሊዮን ብር ማለት ነው ለአንድ ካሬ። አንድ ካሬ ማለት አንድ እርምጃ ወደፊት አንድ እርምጃ ወደ ጎን ብትሄዱ ያቺ ካሬ ማለት ነው። ለአንዷ ካሬ 5 ሚሊዮን ብር ያወጣሉ። ግን እንዳልኳችሁ የቢሊዮነሮች ከተማ ነች።
እዛ የሚሄደው የተመረጠ ሰው ነው ማለት ነው። የተወሰነ ሰዎች ናቸው የሚኖሩት። በጣም ሰላማዊና ደህንነቷ የተጠበቀ ሀገር ነች። በአንደኝነት የምናገኘው የፕሮፐርቲ ቫሊዩ 2025 ወይ ደግሞ 2025 የፈረንጆችን ታሳቢ አድርገን ሞናኮን በአንደኝነት እናገኛታለን ማለት ነው። ከጠራውላችሁ ከአምስቱ 3ቱ አውሮፓ ሀገሮች ናቸው። አንደኛው ሩቅ ምስራቅ ነው። አንደኛው ደግሞ አሜሪካ ነች፣ ኒውዮርክ ማለት ነው። ይሄ ሆኖ እናገኘዋለን። እኛ ሀገር ላይ ያላችሁ ምልከታ ሼር ብታደርጉኝ ደስ ይለኛል። በቀጣይ ደግሞ እስከዛሬ ያወራሁትን ወደ ሀገራችን ተተርጎ ምን ይመስላል የሚለውን ነገር ነግራችኋለሁ። ይቆየን።